የዓለም ታሪክ በስድስት ብርጭቆዎች ተቃለለ። መግቢያ ዓለምን የቀየሩ መጠጦች። ኤ ሂስትሪ ኦፍ ዘ ወርልድ ኢን ስድስት ግላስ የተባለው መጽሐፍ ከሰዎች ከረጅም ጊዜ በፊት እንዴት እንደኖሩ የሚተርክልን መጽሐፍ ነው። ምን ይጠጡ እንደነበር ይነግረናል። እነኚህ ስድስቱ ሱፐር መጠጦች። 1. ቢራ፣ የገበሬው ጓደኛ። መጽሐፉ ቢራ እስካሁን ከነበሩት በጣም ጥንታዊ መጠጦች አንዱ እንደሆነ ይናገራል። ከረጅም ጊዜ በፊት ሰዎች እርሻ ሲጀምሩ ከውሃ ይልቅ ቢራ ይጠጡ ነበር፣ ምክንያቱም የበለጠ አስተማማኝ ነው። ለምሳሌ በጥንቷ ግብፅ ፒራሚዶችን ለሰሩ ሰራተኞች በቢራ ይከፈላቸው ነበር። ይህም መጠጥ እንኳን ሰዎች አብረው እንዲሰሩ እና አስደናቂ ነገሮችን እንዲገነቡ እንዴት እንደረዳቸው ያሳያል። 2. ወይን፣ የጠቢብ ሰው መጠጥ። ወይን በግሪኮች እና በሮማውያን ዘንድ ተወዳጅ ሆነ። በጣም ቆንጆ እና በአስፈላጊ ድግሶች እና ስብሰባዎች ውስጥ ጥቅም ላይ ሲውል የቆየ መጠጥ ነው። መጽሐፉ የግሪክ ፈላስፎች እና የሮማ ነገሥታት ሐሳቦችን ሲያወጡ እና ሲያወርዱ እንዲሁም ሲጨዋወቱ እና ሲወያዩ ወይንን እየተጎነጩ ይነግረናል። ይህም ወይን በጥንት ጊዜ ብልህ ሐሳቦችን እና ባህልን ለማስፋፋት ረድቷል። 3. የባህር ላይ ሽፍቶች መጠጥ። እንደ ውስኪ ያሉ መጠጦች የባህር ላይ ሽፍቶች፣ መርከበኞች እና ነጋዴዎች የሚጠጡት ጠንካራ መጠጦች ነበሩ ይላል። ይህም መርከበኞች በረጅም የውቅያኖስ ጉዞዎች ላይ ጤናማ ሆነው እንዲቆዩ ረድቷቸዋል። ነገር ግን በባርነት ንግድ ዘመን ደግሞ በመጥፎ መንገዶች ጥቅም ላይ ውሏል። ባጭሩ በመጠጥ የተነሳ መናፍስት ዓለምን በመቃኘት እና አመጽ ለመጀመር ትልቅ ሚና ተጫውተዋል። 4. ቡና፣ የአስተሳሰብ ነዳጅ። በእውነተኛ ሕይወት ውስጥ ስንመለከት የቡና ቤቶች ከረጅም ጊዜ በፊት እንደ ኢንተርኔት ነበሩ። ሰዎች ተገናኝተው ሐሳቦችን የሚጋሩበት እና አዲስ ፈጠራዎችን የሚፈጥሩበት ቦታ በቡና ዙሪያ ነበር። መጽሐፉ ቡናን እንደ አነቃቂ መጠጥ በመጠቀም ጸሐፊዎች፣ ሳይንቲስቶች እና ፈጣሪዎች ትልልቅ ሐሳቦችን እንደፈለጉ ይተነትናል። ይህም ቡና የእውቀት ዘመንን፣ የመማሪያ ጊዜን እና አዳዲስ ግኝቶችን እንደረዳ ያሳያል። 5. ሻይ፣ ግዛት የማስፋፋት ሚና ነበረው። በብሪታንያ ውስጥ ሻይ በጣም ተወዳጅ ከመሆኑ የተነሳ መጽሐፉ ሻይ ከእንግሊዝ የቀኝ ግዛት የተቆራኘ መሆኑን እና የሻይ ምርትን ለመቆጣጠር ጦርነት እስከ ማወጅ ደርሰው እንደነበር ይገልጻል። ለምሳሌ በአሜሪካ የቦስተን ሻይ ፓርቲ የተከሰተው ሰዎች በሻይ ላይ በነበረው ግብር ስለተበሳጩ ነው። በአጠቃላይ ሻይ የተለያዩ ሀገራትን በንግድ እንዲተሳሰር ረድቷል፣ ነገር ግን ግጭትን አስከትሏል። 6. ኮካ ኮላ። ኮካ ኮላ በዩናይትድ ስቴትስ ጀመረ፣ ነገር ግን ዓለም ሁሉ የሚያውቀው መጠጥ የሆነ ነው። መጽሐፉ ኮካ ኮላ በጦርነት ጊዜ በቴሌቪዥን እና በጠፈር ውስጥም ሲሸጥ የሚያሳዩ ታሪኮችን ያካትታል። እናም ኮካ ኮላ የአሜሪካ ባህል በየቦታው እንዴት በቀላሉ እንደተስፋፋ የሚያሳይ ነው። መጽሐፉ መጠጥ ብቻ እንዳልሆነ ያስተምረናል፣ ይልቁንም ትልልቅ የዓለም ታሪኮችን ከመጠጥ ጋር የተሳሰሩ እንደሆነ ይተነትናል። ከመጽሐፉ ልማራቸው የምንችላቸው አንዳንድ አስደሳች ትምህርቶችን ነው። ትናንሽ ነገሮች እንኳን ዓለምን ሊለውጡ ይችላሉ። እንደ ሻይ ጦርነት እንዴት እንደጀመረ ወይም ቡና እንዴት ትልቅ ሐሳቦችን እንደቀሰቀሰ። ስንፈልግ እንፈጥራለን። ሰዎች ለመጠጥ አስተማማኝ ነገሮች ሲፈልጉ እንደ ቢራ እና ቡና ያሉ መጠጦችን ፈጥረዋል። ንግድ ኃይል። ሻይ ወይም ቅመማ ቅመም የተቆጣጠረው የግዛት ኃይል ነበረው። ዛሬም ይህ እውነት ነው። የሚጠጡት ነገር በአስተሳሰባችሁ ላይ ተጽዕኖ ማሳደሩን አትርሱ። ቡና ሰዎች በግልጽ እንዲያስቡ ረድቷቸዋል። ይህም መጠጦች ለውጥ ሊያመጡ እንደሚችሉ ማስረጃ ነው። የመጠጥ ፋሽን ለውጥ በየጊዜው ተቀያይሯል። ጊዜ ሲቀየር ሰዎች ከቢራ ወደ ወይን ጠጅ ከዛም ወደ ቡና ተለውጠዋል። ያደጉት እንደዚህ ነው። ዓለም ከምታስቡት በላይ የተገናኘች ነች። ከረጅም ጊዜ በፊት ስልኮች ከመፈልሰፋቸው በፊት ሻይ ሰዎችን በዓለም ዙሪያ ያገናኙ ነበር። አስደናቂ ነገሮች መደበኛ ይሆናሉ። ሻይ ለሀብታሞች ብቻ ነበር፣ አሁን በሁሉም ቤቶች ውስጥ ማለት ይቻላል ይገኛል። ይህ የሚያሳየው ኃይል የሚመጣው ሰዎች የሚያስፈልጋቸውን ከመቆጣጠር ነው። ልክ ዛሬ ኩባንያዎች ታዋቂ መጠጦችን እንደሚቆጣጠሩ ነው። ታሪክ ራሱን ይደግማል። ተመሳሳይ ሐሳቦች ተመልሰው ይመጣሉ፣ ልክ በአዲስ መንገዶች። ታሪኮች ታሪክን አስደሳች ያደርጉታል። በሚቀጥለው ጊዜ ኮካ ኮላ ወይም ሻይ ሲጠጡ ያስቡ፣ ከዚህ በስተጀርባ ያለው ታሪክ ምንድን ነው? መጽሐፉ ተራ መጠጦችን ወደ አስማታዊ የጊዜ ማሽኖች የሚቀይሩ ታሪኮችን ያካትታል። በእውነተኛ ሕይወት ውስጥ ስንመለከታቸው መጠጦች ከጣፋጭ ምግቦች በላይ ናቸው። እነሱ ያለፈው ዘመን መስኮት ናቸው። ስለዚህ በሚቀጥለው ጊዜ ሻይ፣ ቡና ወይም ኮካ ኮላ ሲጠጡ የዓለምን ታሪክ እየጠጡ መሆኑን ያስታውሱ። በዛውም የሚያስከትሉትን የጤና ችግሮች አስተውሉ። ለዛሬው ያለን የመጽሐፍ ዳሰሳ ይኸው ነበር። ሰላም።